ሳይቤሪያ፣ ኖቮሲቢርስክ። ሰዎች እዚህ የመጣኩ ለምንድን ነው ብሎ ይጠይቁኛል። የአጭር ጊዜ እረፍት ለመውሰድ ወይስ የረጅም ጊዜ እስር ቤት? የረጅም ጊዜ እቅድ ሁልጊዜ ዲሲፕሊን ያስፈልገዋል። ከሳይቤሪያ ቅዝቃዜ ለመትረፍ ሰውነታችንን ማዘጋጀት አለብን። ይህ ሸክም ብረት አይደለም። ይህ የቤተሰብ ተስፋ ነው። ይህ ደግሞ የራሴ ጥንካሬ። የእኛ ትውልድ ከባድ ነገር አይወድም። እኔና ጀማው ግን ከባድ ነገሮችን እናድናለን። ሄለን ኬለር የተባለች አንድ ሴትዮ እንደዚህ ብላ ተናግራ ነበር። እውር መሆን መጥፎ ነው፣ ግን ከሱ የባሰ ራዕይ የለሽ መሆን ነው ትላለች። አየህ፣ የረጅም ጊዜ አስተሳሰብ ህግ the law of long term thinking። አንዳንዶች አሞሌ ላይ ተቀምጠው ዛሬን ሲያባክኑ እንገነባለን፣ እንሮጣለን። ከ10 ዓመት በኋላ ግን እውነተኛውን ሽልማት የሚያገኘው እኛ ነን። ነገ